ሰላም እንደምን ዋላችሁ። እኛ ደህና ነን። ከበረዶ ጋር የታገል አለን እንዳለን። በትናንትናው ቪዲዮ ስለ ስኮላርሽፕ አንዳንድ አጠቃላይ የሆኑ ፋክትስ አካፍያችሁ ነበረ። በገባሁት ቃል መሰረት ዛሬ ደግሞ በዚህኛው ቪዲዮ በሁለተኛው ቪዲዮ በስኮላርሽፕ አፕሊኬሽን ፕሮሰስ ግምት ውስጥ ልታስገቧቸው ወይም ልትመለከቷቸው የሚገቡ ነገሮችን አንድ በአንድ አቀርብላችኋል። ስቴፕስ and techniques in scholarship application process. ትናንት እንዳልኳችሁ አጠቃላይ ስለ ስኮላርሽፑ ከተረዳችሁ በኋላ መጀመሪያ ማረጋገጥ የሚገባው ነገር ሬሌቫንስ ነው። ሬሌቫንስ ኦፍ ዘ ስኮላርሽፕ how important is it to you? ለግል ግባችሁ ግብ ያስፈልጋል ብለናል። ማንኛውም ስኮላርሽፕ ለማግኘት የራሳችሁ አካዳሚክ የሆነ ግብ ያስፈልጋችኋል። and then ማመልከቻውን ከመጀመራችሁ በፊት የመጀመሪያው ስቴፕ ሬሌቫንስ መወሰን ነው። አግባብነቱ ምን ያህል አግባብነት አለው ይሄ ስኮላርሽፕ ለኔ፣ እሱን ማየት ያስፈልጋል። ኢንትረስት ሊሆን ይችላል። የአካዳሚክ ኤሪያ ኦፍ ትሬኒንግ የእናንተ ፐርሰናል የሰለጠናችሁበት መስክ ሊሆን ይችላል። ኤኒቲንግ ኦፍ ዳት ሶርት መታየት አለበት። is it relevant to your personal goal? ስለዚህ መጀመሪያ እሱን ከወሰናችሁ በኋላ የሚቀጥለው ነገር የስኮላርሽፑን ለማግኘት የሚያስፈልጉት መመዘኛዎች ምንድን ናቸው? ብዙ ሰዓት ለፉ። እነዚህ ነገሮች ማሰብ ያስፈልጋል። በመጀመሪያ ደረጃ አንዳንድ ጊዜ ሄደን መጨረሻ ላይ ለካ ኳሊፋይ አላደረግም የምንልበት ጊዜ አለ። ጊዜያችን ከፈጀን በኋላ ብዙ ከሄድን በኋላ ስለዚህ ኤሊጂቢሊቲ ክራይቴሪያ መመልከት ያስፈልጋል። በሁለተኛ ደረጃ አማይ ኤሊጂብል ያስቀምጣሉ ዝርዝራቸው ለስኮላርሽፕ የሚያስፈልጉ ነገሮች ቤት አንደር ግራጁዌት ኦር ፖስት ግራጁዌት እነዚህ ነገሮች ያስፈልጋሉ ያስቀምጣቸዋል። ስለዚህ ሜክ ሹር ዳት ዩ ኳሊፋይ ፎር ዘ ስኮላርሽፕ፣ ሜክ ሹር ዳት ዩ አር ኤሊጂብል ፎር ዘ ስኮላርሽፕ። ከዛ ቀጥሎ የምታዩት ነገር ዴድላይን which is very important። ዴድላይን የሚያበቃበት ጊዜ አለ። ብዙ ጊዜ ስኮላርሽፕስ የሚሰጡበት ጊዜ ከዚህ እስከዚህ ነው። ላስት ዴድላይን ይሰጣል፣ ፋይናል ዴድላይን ይሰጣል። ሶ ምናልባት you may have missed a very useful opportunity just because you didn't consider the deadline. So በጣም አስፈላጊ ነገር ልታገኙት የምትችሉበት ስኮላርሽፕ that you would have won it ልታሸንፉ የምትችሉት ስኮላርሽፕ ልታደርጉ just because the deadline has expired። ስለዚህ ቀጥሎ የምታዩት ነገር ዴድላይኑ መቼ ነው። ለዝግጅታችሁ የሚበቃ ጊዜ መኖር አለበት። አንድ ወር ምናምን ከቀረው probably it's good to go ahead። ግን 2 ቀን 3 ቀን ሳምንት ከቀረው ሩጫ ነው የሚሆነው። ምናልባት የማቴሪያሎቻችሁ የምታቀርቡት ነገር ጥራት ላይ ኖረው ይችላል and then finally you may fail። So deadline is an important element in your scholarship application። ከዛ ቀጥሎ then አሁን እንግዲህ ከወሰናችሁ በኋላ ኦኬ የስኮላርሽፕ ይሆነኛል ብላችሁ ዩኒቨርሲቲውን አድራሻ የተቋሙን አድራሻ ወረበር ካገኛችሁ በኋላ የአፕሊኬሽን ፕሮሰስ ነው እንግዲህ የሚቀጥለው ማለት ነው። አፕሊኬሽኑ ስትራክቸር አለው። ምንድነው የሚይዘው? አንድ 5-6 ነገሮች ሊይዝ ይችላል። ዲፔንድስ። እኔ አሁን የምነግራችሁ ጀነራል የሆነ ብዙ ጊዜ ኮመን የሆኑ ኤሌመንትስ ነው የምነግራችሁ። otherwise the actual content, the actual structure of the scholarship may depend on the institution it offers it. So አጠቃላይ ነገር እና የሚይዙት ብዙ ጊዜ አፕሊኬሽን ያው ዴፊኒትሊ ያለ ኦንላይን አፕሊኬሽን ብዙ ጊዜ በዚህ ዘመን ድሮ በደብዳቤ በርቀት ሃርድ ኮፒ ነበር የሚላከው። አሁን ግን ኦንላይን አፕሊኬሽን ነው። የዩኒቨርሲቲ ወይም የተቋሙ ድረስ ገብታችሁ ኦንላይን ነው የምትሞሉት። ረጅም አፕሊኬሽን ሊሆን ይችላል። እሱን ማየት ያስፈልጋል። ከዛ ቀጥሎ አብረውት ያሉት ነገሮች ምንድናቸው? ሳፕሊመንታል ማቴሪያልስ አሉ። አፕሊኬሽኑ ራሱ ዋናው ሆኖ ከዛ ሳፕሊመንታል ተጨማሪም ይቀርቡ ማመልከቻዎች አሉ። እነዚህ ማቴሪያልስ የተለያዩ ማቴሪያልስ እነዚህ ማቴሪያልስ ምንድናቸው? አንደኛ ሬዚዩም ሲቪያችሁ፣ ፐርሰናል ሬዚዩማችሁ። ሲቪ ለአካዳሚክ ፒውር ለአካዳሚክ ለሆነ ነገር ነው። ሬዚዩም ፕሮፌሽናል አክቲቪቲን የሚጨምር ነው። ስለዚህ ሬዚዩም ያስፈልጋል። ከዛ ሌላ ደግሞ
ፐርሰናል ስቴትመንት ስለ ራሳችሁ የምጽፉት ስለ ፐርሰናል ስቴትመንት አጻጻፍ በሚቀጥለው ቪዲዮ እንነጋገራለን። ግን ፐርሰናል ስቴትመንት ኢዝ ቬሪ ቬሪ ኢምፖርታንት። ዩኒቨርሲቲው የእንግሊዝኛ የቋንቋ ችሎታችሁን፣ የክሪቲካል ቲንኪንግ ካፓቢሊቲያችሁን፣ የአይዲያ ኦርጋናይዜሽን ኤንድ ዴቨሎፕመንት ስኪል የሚለካበት መሰረታዊ ነገር ፐርሰናል ስቴትመንት ነው። ስለዚህ ዊል ሲ ዛት ኢን ዘ ኔክስት ቪዲዮ። ግን ሁለተኛውና መሰረታዊ ነገር ፐርሰናል ስቴትመንት ነው አብራችሁ ብታስገቡት ማለት። ሶስተኛው ኦፊሻል ትራንስክሪፕት ነው። ዩኒቨርሲቲ ወይም ኮሌጅ ወይም ዋረቤ የተማራችሁባቸው ትራንስክሪፕታችሁ የግድ ያስፈልጋል። ከዛ ሌላ ቴስት፣ ስታንዳርዳይዝ ቴስት፣ እንግሊሽ ቴስት፣ ቶፍል፣ ሌሎች ፖስት ግራጁዌት ደግሞ ሪከርድ ጂአርኢ ሪከርድ የሚሉት አለ። የተለያየ እንደ ዲፔንዲንግ ኦን ኢንስቲትዩሽን ዳትስ ጊቪንግ ስኮላርሽፕ የተለያዩ የቋንቋ ቴስቶች ሪዘልት አስቀድማችሁ መፈተን ያስፈልጋል። እነዚህ ቴስቶች ተፈትናችሁ ብዙ ጊዜ 2 ዓመት ይቆያሉ። አይ ቲንክ ሰም ኦፍ ዘም ሜይ ላስት ኢቭን ፎር 5 years ይቆዩ ይችላሉ። እና ተፈትናችሁ ማስቀመጥ ጥሩ ነው። ገና ስኮላርሽፕ ስታገኝ ፈተና መሄድ አለ። ተፈትናችሁ ኤክስፓየር እስካላደረጉ ድረስ አስቀምጧቸው እና እሱ ደግሞ ሌላኛው አብሮ የሚገባ ነገር ነው ማለት ነው። ሶ አፕሊኬሽን አለ፣ ሬዚዩም አለ፣ ሪኮመንዴሽን ኢዝ ቬሪ ኢምፖርታንት። ሪኮመንዴሽንም ሰዎች አዘጋጁ። ፕሮፌሰሮቻችሁ ጋር ግንኙነታችሁን አታቋርጡ። What we usually do is just once we are out of the university, then we forget everything about the university, including people that could help us. ፕሮፌሰሮቹ ጋር ያላችሁ ግንኙነት አታቋርጡ። ለምን ሪኮመንዴሽን ስትባል ወደ ፕሮፌሰር ነው ተመልሰህ የምትሄደው እና እነሱ ጋር ያለውን ግንኙነት ሜንቴን ማድረግ ለእንዲህ ያለ ነገር ይጠቅማል። ሪኮመንዴሽን ከአንድ ሰው ልትጠይቁ ትችላላችሁ፣ ከሁለት ፕሮፌሰር ልትጠይቁ ትችላላችሁ፣ ከአለቃችሁ ልትጠይቁ ትችላላችሁ። ዲፔንድስ the number of the recommendations again depends on the specific requirement of the scholarship. So recommendation ሌላው ነገር ነው። ስለዚህ እነዚህ ሪኮመንዴሽን፣ ሬዚዩም፣ ፐርሰናል ስቴትመንት፣ ስታንዳርዳይዝ ቴስት እነዚህ ሳፕሊመንታል ማቴሪያልስ ይባላሉ። በኢሜይል ሊሆን ይችላል የሚላኩት። ይሄን አረጋግጡ። ኦንላይን ላይሆን ይችላል። ግማሾቹ ኦንላይን ሳብሚት አድርጉ ሊሉ ይችላሉ። አፕሎድ ልታደርጉ ትችላላችሁ። ሌሎቹ ደግሞ በኢሜይል ላኩ ሊሉ ይችላሉ። ስለዚህ ሜክ ሹር ዳት ዩ ፎሎ ዳት ኢንስትራክሽን። አንዳንድ ጊዜ ኢንስትራክሽን ባለመከተል ምክንያት ልናገኘው የምንችለውን ስኮላርሽፕ ልናጣው እንችላለን። ስለዚህ ሜክ ሹር ዳት ዩ ፎሎ ኮሬክት ፕሮሲጀር ኢን ሳብሚቲንግ ዩር ማቴሪያልስ። እነዚህ ናቸው ፕሮሲጀሮቹ። ቤዚካሊ መጀመሪያ ሬሌቫንሱን መወሰን፣ አግባብነቱን መወሰን፣ ስኮላርሽፑን ካያችሁ በኋላ ዶክመንቶቹ ካያችሁ በኋላ ከዛ ኤሊጂቢሊቲን ክራይቴሪያውን የምታሟሉ መሆና ብዙ ሳትለፉ የምታሟሉት መሆናችሁን ቼክ ማድረግ፣ ከዛ ዴድላይኑ መቼ እንደሆነ እሱን ቼክ ማድረግ፣ ከዛ ቀጥሎ የአፕሊኬሽን ኢንፎርሜሽኑን ማየት ነው። ምንድነው የሚይዘው፣ እንዴት ነው ሳብሚት የሚደረገው የሚለው ነገር በደንብ ማየት ያስፈልጋል። ኢሜይል የሚደረጉት ሳፕሊመንታል ማቴሪያልስ ኢሜይል ነው ብዙ ጊዜ የሚደረጉት። አንዳንዶቹ ደግሞ ሁሉም ነገር ኤቭሪ ዶክመንት ከኦንላይን አፕሊኬሽኑ ጋር ማነው አፕሎድ የሚደረጉ ሊሆን ይችላሉ። እሱን ቼክ አድርጎ ሳብሚሽን ፕሮሲጀሩን መከተል ያስፈልጋል። ከዛ ሌላ ከዚሁ ጋር አብሬ ላነሳላችሁ ፈልገው ኮንታክት ፐርሰን መያዝ ያስፈልጋል። የስኮላርሽፑን ጉዳይ በተመለከተ ጥያቄ ሊኖራችሁ ይችላል። ስለዚህ ያን ሰው እዛው ላይ ኦንላይን ፔጁ ላይ ወይም አፕሊኬሽን ዶክመንቱ ላይ የጠቀሰ ሰው ስለሚኖር እሱን ስም መያዝ ያስፈልጋል። ወዲያውኑ ኮፒ አድርጋችሁ ማስቀመጥ ያስፈልጋል። እዛ ላይ ዲር ሰር ዲር ማዳም አትበሉ፣ ስሙን ያዙ። ዲስ ኢዝ ዘ ሩል፣ ዲስ ኢዝ ኤቲክ፣ የኢሜይል ኤቲክስ ነው ይሄ። ሰዎች በስማቸው ዲር ሚስተር ጆንሰን፣ ዲር ዶክተር አለማየሁ ዋትኤቨር ስትሏቸው የበለጠ ሞር ቅርበት ይፈጥራል እና ሞር ፎርማል ይሆናል። ዲር ማዳም ሰር ምናምን ኢስ ቢት ፋር ኢስ ቢት ዲስታንት። እሱንም ጥንቃቄ ማድረግ ያስፈልጋል። እነዚህ መሰረታዊ ነገሮች ናቸው። ስቴፕስ ኤንድ ቴክኒክስ ኢን ስኮላርሽፕ ፕሮሰስ። ለዛሬ በዚሁ አበቃለሁ። በሚቀጥለው ስለ ፐርሰናል ስቴትመንት አጻጻፍ ዳትስ ቬሪ ኢምፖርታንት። ምክንያቱም መሰረታዊ የሆነ የሴሌክሽን ክራይቴሪያ ነው ይሄ ፐርሰናል ስቴትመንት ጉዳይ እና ምንድነው የሚፈለገው፣ አክሰፕተብል የሆነ ፐርሰናል ስቴትመንት መግለጫ መጻፍ የሚቻለው እንዴት ነው፣ መመዘኛዎቹ ምንድን ናቸው፣ እነሱን በሚቀጥለው ቪዲዮ አቀርብላችኋለሁ። ለዛሬው በዚሁ
ሰናበታችሁ። ብዙ ሰዎች እንዲያገኙት ይሄ ነገር ሼር ብታደርጉት ጥሩ ነው። ሼር አድርጉት፣ ይጠቀማሉ። ለእኛም ለቻናላችንም ጥሩ ነው የሚሆነው። እሱን አድርጉ። በዚሁ ለዛሬው ሰናበታችሁ። ጤና ይስጥልኝ ወገኖች።